እስራኤል ተነስታለች። ሁኔታው እጅግ ከረዋል። ኢራን በዘመኗ አይታ በማታውቀው ሁኔታ ትመታለች። ዳግም እንዳታንሰራራም ተደርጋ ትደቆሳለች። ይህ በቁጣ የተሞላው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዛሬ ጥቂት ሰዓታት እሳት የላሰ ንግግር ነው። ለሳምንታት የጦር ሰይፏን ወደ ሰገባው አስገብታ የነበረችው ሀገረ እስራኤል አሁን መምዘዝ ጀምራለች። በይፋም አውጃለች። እንደ ሌሊት ወፎች በከርሰ ምድሯ ዋሻዎች ውስጥ ተሸሽገው የነበሩት አስፈሪ የእስራኤል የጦር ጀቶች ብቅ እንዲሉም ከቢቢ ኔታንያሁ ጠንካራ ትዕዛዝ ተላልፎላቸዋል። ይህ ለፋርሶቹ መሪዎች ብቻ ሳይሆን ለመላው ዓለም አስፈሪ መርዶ ነው። ለዶናልድ ትራምፕ ጦር ደግሞ ትልቅ ብስራት ነው። ነገር ግን ኢራን እስካሁን የሰጠችው ይፋዊ ምላሽ የለም። ኔታንያሁ ይህ ታሪካዊና አደገኛ ንግግር ያሰሙት በአገሪቱ እጅግ ሚስጥራዊ በሆነው የኒውክሌር ጣቢያ አካባቢ መሆኑ ደግሞ ሁኔታውን ይበልጥ አሳሳቢና አስፈሪ አድርጎታል። በዛሬው ትንተናችን ከምናያቸው መካከል ኔታንያሁ በዲሞ የኒውክሌር ጣቢያ ላይ የሰጡት አደገኛ ማስጠንቀቂያ፣ በእስራኤል መከላከያ ኃይል ውስጥ የተገኘው ለኢራን ሲሰልል የነበረው ወታደር ሚስጥር፣ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ከተገደሉ ከ4 ወራት በኋላ የተፈጸመውን ታላቅ የቀብር ስነ ስርዓትና የታወጀውን አዲስ የበቀል እርምጃ እናያለን። ፕሬዚዳንት ዶናልድ ትራምፕ ለመግደል ስለተዘረጋው አዲስ የቴህራን ሴራም የምንነግራችሁ ይኖራል። በአሜሪካና በኢራን ጦርነት ሳቢያ በሆርሙዝ ሰርጥ መዘጋትና የዓለም አቀፍ በረራዎች መቋረጥም ስለሱ ምንነግራችሁ ይኖራል። እንዲሁም በፓኪስታን አደራዳሪነት ተደርሶ የነበረው የተኩስ አቁም ስምምነት ለምን እንደፈረሰ በጥልቀት እንመረምራለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን አስቀድማ ጥቃት የምትሰነዝር ከሆነ ሀገራቸው የምትሰጠው የአጸፋ ምላሽ ከዚህ ቀደም ከነበሩት ግጭቶች ሁሉ በበለጠ እጅግ አደገኛና ኢራንን ዳግም መነሳት በማትችልበት ሁኔታ የሚያደቅ እንደሚሆን በይፋ አስጠንቅቀዋል። ኔታንያሁ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ለኢራን መሪዎች ይህንን እናገራለሁ፣ የምታጠቁን ከሆነ ነገሮች ዝም ማለታቸው ላይ በፍጹም እንዳትተማመኑ ሲሉም ተደምጠዋል። ጠቅላይ ሚኒስትሩ አክለውም ከዚህ ቀደም ኢራን ጥቃት በሰነዘረችበት ወቅት እስራኤል የወሰደችውን የአጸፋ እርምጃ ቀድሞውንም ቢሆን ኃይለኛ የነበረ ቢሆንም በቀጣዩ የሚኖረው የእስራኤል ምላሽ ግን ተመሳሳይ እንደማይሆን በግልጽ አስታውቃለሁ። አንድ አካል ሲያጠቃን በሁለት እጥፍ መልስን የምናጠቃባቸው ቀናት አብቅቷል። ይህን በኢራን የክፍተት ጥምረት ላይ አጋርጠነዋል። ሊጎዳን በሚፈልግ ማንኛውም አካል ላይ እርምጃ መውሰዳችንን እንቀጥላለን። የምናደርገው እንደዚያ ነው ብለዋል። ይህ ንግግር የተደረገበት ቦታ ዲናሞ መሆኑ የራሱ ትልቅ የጂኦፖለቲካ ትርጉም አለው። ዲናሞ እጅግ ጥብቅ በሆነ ወታደራዊ ጥበቃ የሚጠበቀው የእስራኤል የኒውክሌር ማብለያ ጣቢያ የሚገኝበት ስፍራ ነው። ምንም እንኳን እስራኤል የኒውክሌር መሳሪያ ባለቤት መሆኗን በይፋ ባተረጋግጥም ወይም ባታስተባበልም በአካባቢው ብቸኛ የኒውክሌር ታጣቂ ሀገር እንደሆነች በሰፊው ይታመናል። በመሆኑም ኔታንያሁ በዚህ ስፍራ ላይ ቆመው ይህንን ማስጠንቀቂያ መስጠታቸው ለኢራን የኒውክሌር ማዕከል የተላከ ቀጥተኛ የህልውና ማስፈራሪያ ነው ይላሉ ተንታኞችም። ይህ በእንዲህ እንዳለ ለእስራኤል የደህንነት መዋቅር ትልቅ የስጋት የፈጠረ ሌላ ክስተት በአገሪቱ መከላከያ ኃይል ውስጥ ተከስቷል። ለኢራን የስለላ ወኪሎች መረጃ ሲያስተላልፍ የነበረ አንድ እስራኤላዊ ጦር ሰራዊት አባል በወታደራዊ ፍርድ ቤት የ5 ዓመት ጽኑ እስራት ተፈርዶበታል። የእስራኤል መከላከያ ኃይል አይዲኤፍ ይፋ እንዳደረገው ከሆነ ይህ ወታደር የገንዘብ ጥቅም ለማግኘት ሲል ብቻ ነው ሀገሩን አሳልፎ የሰጠው። ወታደሩ በጦርነት ወቅት ከኢራን የተተኮሱ ሚሳኤሎች በእስራኤል አየር መከላከያ ሲከሽፉ ሲወድቁ የሚያሳይ እጅግ ሚስጥራዊ ቪዲዮዎች፣ ፎቶግራፎች በቀጥታ ለኢራን የስለላ ወኪሎች በቴሌግራም መልእክት ሲልክ እንደነበር ታውቋል። ባለፈው ዓመት ሰኔ ወር ላይ እስራኤል ከኢራን ጋር ባደረገችው የ12 ቀናት ከባድ ጦርነት ወቅት ወታደሩ 2 እጅግ ሚስጥራዊ የሆኑ ወታደራዊ ቪዲዮዎች ልኮ ክፍያውን ተቀብለዋል። በጦርነቱ ወቅት በኢራን ጥቃት በተመቱና በተጎዱ ቦታዎች ላይም ቪዲዮ ቀረጻ በማድረግ በእስራኤል ወታደራዊ ሕግ እጅግ የተከለከለ ቢሆንም የወታደር ግን በከተሞቹ ውስጥ የተቀረጸውን በርካታ ቪዲዮዎችና ፎቶዎች ለኢራናዊ ወኪል አጋርቷል። ይህም በእስራኤል መከላከያ መዋቅር ውስጥ ከፍተኛ መደናገጥንና የደህንነት ጥርጣሬንም ፈጥሯል። በቴህራን በኩል ደግሞ ለወራት ሀዘናቸውን ውጠው የቤት ስራቸውን ሲሰሩ የነበሩት የኢራን ዜጎች ባለስልጣናት የመሪዎቻቸውን ደም ለመበቀል ቆርጠው ተነስተዋል። ባለፈው የካቲት ወር መጨረሻ ላይ አሜሪካና እስራኤል በጋራ በኢራን ላይ በከፈቱት መጠነ ሰፊ ጥቃት የሀገሪቱ ጠቅላይ መሪ
አያቶላ አሊ ካሚኒ እንዲሁም በርካታ የፖለቲካ ወታደራዊ አመራሮች መገደላቸው ይታወቃል። ጠቅላይ መሪያቸው ከተገደሉ ከ4 ወራት በኋላ ባሳለፍነው ሳምንት ለቀናት የዘለቀ እጅግ አስገራሚና በሚሊዮኖች የሚቆጠሩ ሰዎች የታደሙበት ታላቅ የቀብርና የስንብት ስነ ስርዓት ተካሂዷል። በዚህ የቀብር ስነ ስርዓት ላይ የተገኙት የኢራን ዜጎች የመሪያቸውን ደም ሳንመልስ በፍጹም አንተኛም እያሉ መንግስታቸውን የበቀል እርምጃ እንደሚወስድ እየጋፋፉም ይገኛሉ። ኢራናውያን በሰልፉ ላይ ዋነኛ የበቀል ኢላማ ናቸው ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ምስልና ስም ይዘው ወጥተዋል። ከ180 በላይ የኢራን ፓርላማ አባላት ሀገራቸው በአሜሪካና በእስራኤል ላይ ለምትወስደው የበቀል እርምጃ ሙሉ ድጋፍ እንደሚሰጡም በአንድነት እንደሚቆሙም በይፋ ቃል ገብተዋል። የሃይማኖትና የመንግስት ከፍተኛ መሪዎችም የበቀል እርምጃ መውሰድ በሃይማኖታዊና በሀገራዊ ህግጋት አስገዳጅ መሆኑንም ወስነዋል። የሚገርመው ግን እስራኤል ያገኘችው መረጃ መሰረት በማድረግ ኢራን ፕሬዝዳንት ትራምፕን ለመግደልና አዲስ እጅግ ረቂቅ የሆኑ እቅድ ማውጣቷን ለአሜሪካ የደህንነት ማጋራቷ ታዋቂው ዎል ስትሪት ጆርናል ባለፈው ሳምንት ዘግቧል። ይህ ዜና በአሁኑ ወቅት በዋይት ሃውስ ውስጥ ከፍተኛ የደህንነት ጥበቃ እንዲደረግም አስገድዷል። ይህ በአሜሪካና በኢራን መካከል የተቀጣጠለው ጦርነት አሁን ላይ መላው የመካከለኛው ምስራቅ ቀጠናን ማቃጠል ጀምሯል። የኢራን እስላማዊ አብዮታዊ ጠባቂ ዘብ እስካሁን ወደ እስራኤል ግዛት ቀጥተኛ ተኩስ ባይከፍትም በቀጠናው ያሉ የአሜሪካ አጋር ሀገራት ጋር እረፍት ነስቷቸዋል። በዚህም ሳቢያ በርካታ ሀገራት የአቪዬሽን ደህንነታቸውን ለመጠበቅ ሲሉ በረራዎችን በጊዜያዊነት ለማቋረጥ ተገደዋል። የተባበሩት አረብ ኤሚሬትስ፣ ግብጽ፣ ሳውዲ አረቢያና ኳታርና ሌሎች የባህረ ሰላጤው ሀገራት የሀገር ውስጥና የዓለም አቀፍ በረራቸውን ሰርዘዋል። የኢራን ጥቃት በመስጋት ብቻ እስካሁን ከ1081 በረራዎች መራዘማቸው ታውቋል። በዱባይ፣ ዶሃ፣ ሪያድ፣ ጅዳ፣ ሻርዳ እና ካይሮ አየር ማረፊያዎች ብቻ በመቶዎች የሚቆጠሩ በረራዎች ሙሉ በሙሉ ተሰርዘዋል። የአውሮፓ ህብረት የአየር ትራንስፖርት ደህንነት ተቋም አየር መንገዶች በፋርስ ባህረ ሰላጤ፣ በባህሬን፣ በኩዌት፣ በኳታር፣ በተባበሩት አረብ ኤሚሬትስ አየር ክልል ላይ በፍጹም እንዳይበሩ ከባድ ማስጠንቀቂያ አስተላልፈዋል። ተቋሙ እንዳለው ከሆነ በቀጠናው ያሉ ያልተገመቱ ወታደራዊ ሁኔታዎች፣ ጥቅም ላይ እየዋሉ ያሉ ሚሳኤሎች፣ ድሮኖች፣ የጦር ጀቶችና የአየር መከላከያ መሳሪያዎች በሲቪል በረራዎች ላይ ከፍተኛ አደጋ ደቅነዋል። ይህ ማስጠንቀቂያ ለ2 ሳምንታት የሚቆይ ሲሆን የዓለም ንግድ ቱሪዝም ዘርፍን ክፉኛም ጎድቶታል። ታዲያ ቀውሱ በዚህ ብቻ አላበቃም። ካሳለፍነው ሳምንት ጀምሮ አሜሪካ ኢራን እያካሄዱት ባሉ ከባድ ውጊያ ሳቢያ የዓለም ቁልፍ የባህር ላይ መተላለፊያ የሆነው የሆርሙዝ ሰርጥ ሙሉ በሙሉ ተዘግቷል። ኢራን አንድ ታላቅ የአሜሪካ የንግድ መርከብ በሆርሙዝ ሰርጥ ላይ መታ ማውደሟን የገለጸች ሲሆን በባህሬን፣ በኩዌት በሚገኙ የአሜሪካ የጦር መሰረቶች ላይም ሌሊቱን ሙሉ የሚሳኤልና የድሮን እሳት አዝንባለች። የኢራን ወታደራዊ ቃል አቀባይ በይፋ እንደተናገሩ ከሆነ በባህሬን የሚገኘው የአሜሪካ የጦር መሰረት ሙሉ በሙሉ ማውደሙን ችሏል። ኢራን በተጨማሪም የአሜሪካን ጥቃት በዚህ መልኩ የሚከተል ከሆነ በቀጠናው ያሉትን የአረብ ሀገራት መሰረተ ልማቶች በሙሉ እንደምታወድመም አስጠንቅቃለች። በተባበሩት አረብ ኤሚሬቶች አቅራቢያ በሁለት የነዳጅ ጫኝ መርከቦች ላይ በደረሰ የሚሳኤል ጥቃት አንድ የህንድ ዜግነት ያለው ሰራተኛ ሲገደል 8 ሰዎች ደግሞ ቆስለዋል። የኩዌት የመከላከያ ኃይል የኢራን ጥቂት ድሮኖች ማክሸፉን ሲያሳውቅ በባህሬን የአየር ጥቃት ማስጠንቀቂያ ሳይረን አሰምታለች። ቴህራን በበኩሏ በባህሬን በዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ማድረሷን በይፋም አረጋግጣለች። ይህ ተከታታይ ግጭት በሆርሙዝ ሰርጥ ላይ ያለውን የመርከቦች እንቅስቃሴ ላለፉት 2 ወራት ወደ ነበረበት ዝቅተኛ ደረጃ ያወረደው ሲሆን የዓለም የነዳጅ ዋጋንም በከፍተኛ ሁኔታ እንዲያሻቀብ አድርጎታል። ይህንን ተከትሎ ፕሬዝዳንት ዶናልድ ትራምፕ ለኢራን እጅግ ከባድ ማስጠንቀቂያም ሰጥተዋል። ኢራን በአስቸኳይ ወደ ድርድር ጠረጴዛ ማትመጣ ከሆነ በመጪው ሳምንት በሀገሪቱ ታላቅ የኃይል ማመንጫዎችና ድልድዮችና የመንግስት ተቋማት ላይ ታይቶ የማይታወቅ የአየር ጥቃት እንደምትፈጽም ዝተዋል። ትራምፕ ይህንን የተናገሩት ሁለቱ ሀገራት ለ4 ተከታታይ ቀናት የአየር ጥቃቶችን ከተለዋወጡ በኋላ ነው። ኢራን ወደ ጠረጴዛው መታ ካልተደራደረች በስተቀር ምንም አይነት ነገር አይተርፍላትም ብለዋል። ፕሬዝዳንቱ ቀደም ሲል በሆርሙዝ ሰርጥ በሚያልፉ መርከቦች ላይ 20 በመቶ የመተላለፊያ ክፍያ ለመጣል አስበው የነበረ ቢሆንም አሁን ግን ያንን ሐሳብ በመቀየር በአሜሪካ የሚደረግ የንግድና ኢንቨስትመንት ስምምነት እንዲተካ ወስኗል። ይሁን እንጂ አሜሪካ በኢራን ወደቦች ላይ የነበራትን የባህር ላይ እገዳ ዳግም የጀመረ ሲሆን የአሜሪካ ማዕከላዊ እዝ በኢራን ላይ ተጨማሪ የአየር ጥቃቶችን መፈጸሙን አረጋግጧል። በሌላ በኩል አሜሪካ በኢራን ላይ አዲስ የፋይናንስ ማዕቀብ ጥላለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሰንት ይፋ እንዳደረጉት ከኢራን ብሔራዊ ባንክ ጋር የተያያዙ በየዓመቱ በቢሊዮን የሚቆጠሩ ዶላር የሚያንቀሳቅሱ በርካታ የባንክ አካውንቶችን ከ183 ቢሊዮን ዶላር በላይ የሚገመት የኢራን ዲጂታል ሀብት ላይ
እገዳም ተጥሏል። አሜሪካ ይህንን ያደረገችው ኢራን የሽብር ተግባሯን የምትደግፍበት በሐሰተኛ ኩባንያዎች አማካኝነት የምታደርገው ህገወጥ የገንዘብ ዝውውር ለመክታት እንደሆነም ገልጻለች። በተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ቮልከር ቱርክ ግን ይህንን ዛቻ ተችተዋል። በዓለም አቀፍ ህግ መሰረት በሲቪል መሰረተ ልማቶች ላይ ሆን ተብሎ የሚፈጸም ጥቃት የጦር ወንጀል መሆኑን አስታውቀዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋርቢብ አባዲ በበኩላቸው አሜሪካ ወታደራዊና ኢኮኖሚያዊ ጫናዎችን በማጠናከር ኢራንን ወደ ድርድሩ ለማምጣት የምታደርገው ጥረት ፍጹም ስህተት መሆኑን ገልጸዋል። ነገሩ ያሳሰባት ቻይና በአሜሪካ ላይ ጠንካራ ወቀሳም ሰንዝራለች። የቻይና የተባበሩት መንግስታት ድርጅት አምባሳደር ሱኒሊ አሜሪካ በኢራን ላይ የፈጸመችው መጠነ ሰፊ ጥቃት ቀጠናውን ወደ አደገኛ ገደል እንደከተተው በመግለጽ ኮንነዋል። ታዲያ በፓኪስታን አደራዳሪነት ተደርሶ የነበረው የተኩስ አቁም ስምምነት ለምን በአጭር ጊዜ ሊፈርስ ቻለ? ዋሽንግተን የሚገኘው ፎር ዲፌንስ ኦፍ ዲሞክራሲ የተባለው ተቋም ባልደረባ ቤሃም ቤንታልቢ እንዳሉት ጦርነቱ ከተጀመረ በኋላ በሁለቱ ሀገራት መካከል ዘላቂ ስምምነት ላይ የመድረስ ዕድሉ ወደ ዜሮ የተጋረጠ ነበር። ምክንያቱም እነዚህ ጉዳዮች አሜሪካ እስላማዊ ሪፐብሊክን ለዓመታት ያልተስማሙባቸው የመሪዎች የአቋምና የፖሊሲ ስምምነቶች ናቸው። ጦርነቱ ልዩነቶችን ከመቀነስ ይልቅ ይበልጥ አጠናክሯል ይላሉ። ስምምነቱ ለሁለቱ ወገኖች ጊዜ መግዣና ኃይላቸውን እንደገና ለማደራጀት የሚጠቀሙት ጊዜ እረፍት ብቻ ነበር። ኢራን የተኩስ አቁም ስምምነቱን በአሜሪካና በእስራኤል በተደጋጋሚ መጣሱን ስትገልጽ፣ አሜሪካና እስራኤል ግን የገቡትን ስምምነት በጣም ውስን መሆኑን መናገር መርጧል። ይህ የትርክት መለያየት በመካከላቸው ያለውን አለመተማመን ይበልጥ አሳድጎታል። ስምምነቱ ኢራን ከቀጠናው አጋሮቿ ሊባኖስ ውስጥ ከሚገኘው ሄዝቦላ፣ የመን ውስጥ ከሚገኘው ሁቲ፣ ጋዛ ውስጥ ከሚገኘው ሐማስ እንዲሁም በኢራቅ ከሚገኙ ታጣቂ ቡድኖች ጋር ያላትን ግንኙነት በፍጹም አልጠቀሰም። እነዚህ ኃይሎች ኢራን ከእስራኤል ከአሜሪካ ጋር ላለባት ታሪካዊ ጠብ እንደ መከላከያ ጋሻና በቀጠናው ያላትን ተጽዕኖ ማሳያ ሆኖ ያገለግላሉ። በአንጻሩ እስራኤል ይህንን ጥምረት ሙሉ በሙሉ መደምሰስ ያለባትና ለሀገሪቱ ሕልውና የተደቀነ ታላቅ አደጋ አድርጋ ትመለከተዋለች። ለዚህም ነው ስምምነቱ ሊጸና ያልቻለው ይባላል። የተከበራችን የቻናላችን ቤተሰቦች መካከለኛው ምስራቅ አሁን ወደ አስከፊ ሁኔታ ላይ ይገኛል። ጦርነት፣ ድርድር በአንድ ላይ እየተካሄደ ነው። ኔታንያሁ የኒውክሌር ጣቢያቸውን ተገን አድርገው በኢራን ላይ የሚሰነዝሩት ጥቃት ምን ያህል የከፋ ሊሆን ይችላል? የትራምፕ አስተዳደር ኢራንን ሙሉ በሙሉ ለማንበርከክ የሚያደርገው ጥረት ይቀጥልበታል? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ጦርነቱ ወደ ሶስተኛው የዓለም ጦርነት ያመራል ወይስ በድርድር ይፈታል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ለሌሎች እንዲደርስ ሼር ማድረጋችሁንና አዳዲስ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳትረሱ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።